የቀኑ ፀሐይ ሲነካቸው ወርቃማ ቀለምን የሚፈነጥቁት የአፍሪካ የተንጣለሉ ሜዳዎች የአዳኞች ጥላ ከሳሮቹ ጋር ተመሳስሎ የማይታይባቸውና እያንዳንዱ ቅጽበት በአደን ወይም በፍልሚያ የተሞላባቸው ስፍራዎች ናቸው። አንበሶች በእነዚህ መሬቶች ላይ የፈረጠሙ ጡንቻዎቻቸውን ለመስፈንጠሪያነት በማዘጋጀት የሚያደቡ ሲሆን ኃይላቸውን የሚጠቀሙበትን ትክክለኛ ጊዜ በትዕግስት ይጠባበቃሉ። ይህ አደንን የመከወኛ ስፍራ ብቻ ሳይሆን በየዕለቱ የተለያዩ የዱር አውሬዎች ስርወ መንግስቶች በጥንካሬና በዘዴ በሕይወት ለመቀጠል የሚፋለሙበት የጦር ሜዳም ጭምር ነው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የሎቮፒያ ቲዩብ ቤተሰቦችና ተከታታዮች እንደምን ቆያችሁልን? ዛሬ በተለያዩ ወቅቶች በካሜራ የተቀረጹና የአንበሶች ሕይወት እንደታሰበው ቀላል እንዳልሆነ የሚያሳዩ ድንቅ ክስተቶችን ሰብሰብ አድርገን የምናስቃኛችሁ ይሆናል። የጫካ ንጉሥ የሚባሉት አንበሶች ሁሌም ቢሆን እንደሚባልላቸው እንዳልሆኑ ማየት ካሻችሁ ቪዲዮውን ላይክና ሼር በማድረግ እንድትጀምሩት እንዲሁም እስከ መጨረሻው እንድትከታተሉት በአክብሮት እየጋበዝን ኮሜንት መስጫው ላይ ከየት ሀገር ሆናችሁ ቪዲዮአችንን እንደምታዩት እንድትጽፉልን በትህትና እንጠይቃለን። አንበሶች ጠንካራ ብቻ ሳይሆኑ ለበላይነትና ለድል አድራጊነት የተፈጠሩ አውሬዎችም ናቸው። ወንድ አንበሶች ክብደታቸው እስከ 230 ኪሎ ግራም የሚመዝን ሲሆን ወደ ጎን ያላቸው ርዝመት ደግሞ 3 ሜትር ድረስ ይሆናል። ጥቅጥቅ ያለው የወንድ አንበሶች ጎፈር የግርማ ሞገስና የበላይነት መገለጫ ምልክታቸው ብቻ ሳይሆን በፍልሚያ ወቅት አንገታቸው ላይ ጉዳት እንዳይደርስ የሚከላከልላቸው አካላቸውም ጭምር ነው። በአንጻሩ ደግሞ ሴት አንበሶች በሰውነት መጠናቸው ሸንቀጥ ያሉ ቢሆኑም ግን በኃያልነታቸው ከወንዶቹ አይተናነሱም። እያንዳንዱን አደን በማቀድ የሚያሳኩትም ሴት አንበሶች ናቸው። ያሏቸው ሹል የመዳፍ ጥፍሮችና ስል ጥርሶቻቸው ለኃይለኛ ንክሻ የሚያግዟቸው በመሆኑ ጉልበተኛና ጨካኝ የሚባሉ ታዳኝ እንስሳትን ሳይቀር በቁጥጥራቸው ስር ለማዋል ያስችሏቸዋል። ነገር ግን የአንበሶቹ በዚህ ልክ ጠንካራ መሆን ብቻውን አደንን ለመፈጸም በቂ አይደለም። ከዚህ ይልቅ ፍጹማዊው የአደን መሳሪያቸው የተቀናጀ የቡድን ስራን መከወን ነው። ከአብዛኞቹ ትላልቅ የድመት ዝርያዎች በተለየ መልኩ አንበሶች የሚያድጉት በማህበራዊ ትስስር በዳበረ መንጋ ውስጥ ነው። አንድ የአንበሳ መንጋ እርስ በርሱ በጥብቅ የተሳሰረ ሲሆን በውስጡም የስጋ ዝምድና ያላቸው ሴት አንበሶችን፣ ደቦሎቻቸውን እንዲሁም ብዛታቸው ከ1 እስከ 3 የሚሆኑ በበላይነት የሚያስተዳድሩ ወንድ አንበሶችን ያካተተ ነው። በዚህ መንጋ ውስጥም እያንዳንዱ የቤተሰብ አባል የራሱ የሆነ የስልጣን ተዋረድና የሥራ ድርሻ አለው። መንጋውን የሚያስተዳድሩት ወንድ አንበሶች ቤተሰባቸውን ከጥቃት የመከላከልንና የግዛታቸውን ደህንነት የማስጠበቅን ሥራ ይከውናሉ። ሴቶቹ ደግሞ አደንን በመከወን ለመንጋው ምግብን ማቅረብና ደቦሎቹን መንከባከብ ያሉባቸው ኃላፊነቶች ናቸው። ይህ መዋቅር ለማህበራዊ ህይወት የተደራጀ ብቻ ሳይሆን በህይወት ለመቀጠልም የግድ አስፈላጊ ነው። ከዚህም በተጨማሪ በመንጋ መኖር የአንበሶች ኃያሉ ጥንካሬ መሰረት የሆነውን ህብረትን እንዲፈጥሩ ያስችላቸዋል። የአንበሶች እያንዳንዱ አደን የሚጀምረው ከአባሮሹ በፊት ነው። ይህም ማለት አንበሶች ታዳኛቸውን በደንብ ይመለከታሉ፣ የሚያጠቁበትን ትክክለኛ ቅጽበት ይጠብቃሉ፣ እንዲሁም ጥቃት ከመሰንዘራቸው በፊት ያመዛዝናሉ። ለማደን ከሚመርጧቸው ግዙፍ ሳር ተመጋቢ እንስሳት መካከል የሜዳ አህያ፣ የዱር በሬ፣ ጎሽና ወጣት ጉማሬዎች ይገኙባቸዋል። እነዚህ ታዳኝ እንስሳት ለአንድ የአንበሳ መንጋ በቂ የሚባል ምግብን ሊሰጡ የሚችሉ ቢሆንም ግን ለአደን ቀላል የሚባሉ አይደሉም።
ይህ አይነቱ አደን ለአንበሶች በከፍተኛ ደረጃ አስጊ ሆኖም ውጤቱ አርኪ የሆነ ነው። ምክንያቱም በሳቫና ውስጥ ጠንካራ የሆኑ ታዳኝ እንስሳት አዳኞቻቸውን መልሰው በአስከፊ ሁኔታ ሊፋለሙ የሚችሉ በመሆናቸው ነው። ታዳኝን መምረጥ ዘዴን ይጠይቃል። ስለዚህም አንበሶች በቅድሚያ የታዳኛቸውን ድክመት ልብ ብለው ያሉ የሚያነክስ፣ የሚደናበር አሊያም ከመንጋው ተነጥሎ በሳር ግጦሽ ደመነፍሳዊ እርካታን በማጣጣም የሚዟዟር ታዳኝ የአንበሶች ዋነኛ ምርጫ ነው። የአንበሳ መንጋው አንድ ጊዜ ታዳኝ ኢላማውን ከመረጠ በኋላ እንቅስቃሴውን የሚያደርገው በተለየ ዝምታ ውስጥ ሆኖ ነው። እያንዳንዱ አንበሳ ቦታውን ይይዛል። በመቀጠልም ጠረናቸው ወደ ታዳኙ እንዳይደርስ በመጠንቀቅ ከበባን ያደርጋሉ። ከዚያም አንዷ አንበሳ የመጨረሻውን የአደኑን አባሮች በመስፈንጠር ስታስጀምር አጋሮቿም ይከተሏታል። በቡድን አደን ወቅት ትክክለኛነትንና ጊዜን አጣምሮ መራመድ ለስኬታቸው ወሳኙ ቁልፍ ነው። በአንጻሩ ደግሞ ለብቻው የሚያድን አዳኝ እያንዳንዱ እንቅስቃሴው ትክክለኛ መሆን ያለበት ሲሆን ለስህተት የሚሆን እድል የለውም። አንድ የአንበሳ መንጋ በብዙ ውጣ ውረድ ውስጥ አልፎ ስኬታማ አደንን ከወነ ማለት ፍልሚያው አብቅቷል ማለት አይደለም። እንዲያውም ከባዱ ፈተና የሚጀምረው ከአደኑ መጠናቀቅ በኋላ ነው። መተናኮስ ከጀመሩ መተው ነገር ብሎ የማያውቁትና በብዛት አንድ ላይ ሆነው የሚንቀሳቀሱ ጅቦች ከየት መጡ ሳይባል ከተፍ ይላሉ። ከዚያም በህብረት ጥቃትን በመሰንዘር የአንበሶቹን አደን ለመንጠቅ የተቻላቸውን ጥረት ያደርጋሉ። የሚያስገርመው አንበሶችን አደጋ የሚያጋጥማቸው ከተቀናቃኞቻቸው ብቻ ሳይሆን ከታዳኞቻቸውም ጭምር ነው። ጎሾች ኢላማ መሆናቸውን ካወቁ ባልታሰበ ጉልበት ጥቃትን በመሰንዘር ራሳቸውን ይከላከላሉ። አንድ የደነበረ ጎሽ በቀንዱ አንበሳን አንስቶ ማፍረጥ ይችላል። ትንሽ የምትባለውና ከቁብ የማትቆጠረው የዱር አሳማ እንኳን ሳትቀር እንደ ዝሆን የሾሉ ትናንሽ ጥርሶቿን በመጠቀም አንበሶች ላይ አስከፊ ጉዳትን ልታደርስ ትችላለች። እንደዚህ አይነቶቹ ክስተቶች ከአንድ አደን ጀርባ ያሉና የማይታዩ ሆኖም መስዋዕትን ሊያስከፍሉ የሚችሉ ናቸው። ምክንያቱም ይቅርታን በማያውቀው የሳቫና መሬት ላይ ኃያልነት በሕይወት ለመቀጠል ድጋፍ ካላደረገ ትርጉም የለሽ ነው። አንበሶች የሳቫና ንጉሶች ቢሆኑም ግን አደጋና ተቀናቃኝ ከሁሉም አቅጣጫ ይመጣባቸዋል። ጅቦች ጥንባሳዎች ብቻ አይደሉም። ከዚህ ይልቅ ጥቃት ለመሰንዘር በትዕግስት የሚጠባበቁና ምርጡን ጊዜ ሲያገኙ እርምጃ የሚወስዱ ክፉ ተቀናቃኞችም ጭምር ናቸው። ጥቃታቸውን ለማቀነባበር ውስብስብ የሆኑ የድምፅና የምልክት ንግግሮችን ያደርጋሉ። ሀያና ከዛ በላይ አባላት ያሉት አንድ የጅብ መንጋ እንደ አንበሳ ያሉ ጠላቶቹን ወይም ታዳኞቹን ከማባረሩም በተጨማሪ ከበባን በማድረግ የማያቋርጥ ጥቃትን ይሰነዝርባቸዋል። የከበቡትን ጠላትም በሚያሽካካው ሳቃቸው እያደነቆሩት ብሎም ወደፊትና ወደ ኋላ በመስፈንጠር ፈጣን የንክሻ ጥቃቶችን የሚያደርሱበት ሲሆን ለድካም እጁን እስኪሰጥ ድረስ ጉልበቱን ያማጥጡበታል። እንደ ቀልድ ስጋን ለማግኘት በሚደረግ ሽሚያ ውስጥ ወደ ለየለት ጽናትን የሚጠይቅ ድብድብ ሊቀየር ይችላል። አንድ ብቸኛ አንበሳ ጥቃትን ለማድረስ እረፍት የለሽ በሆኑ ጅቦች ሲከበብ ራሱን ለመከላከል እያጓራ ቢሽከረከርም ግን መጨረሻ ላይ እጅ የመስጠት እድሉ ሰፊ ነው። እንደዚህ አይነቶቹ ፍልሚያዎች የሚቀሰቀሱት በምግብ የተነሳ ብቻ ሳይሆን የስልጣን የበላይነትን ለማግኘት በሚደረጉ ትንቅንቆችና ሰፊ ግዛትን ለመቆጣጠር ከሚመነጩ ፍላጎቶችም ጭምር ነው።
ምንም እንኳን አንበሶች በአብዛኛው የድል ባለቤቶች ቢሆኑም ግን ትርፋቸው ጉልበታቸውን መጨረስ፣ መቁሰልና ዙፋናቸው ላይ ፍርሃትን የሚሰድ ተቀናቃኝ ባለቤት መሆን ነው። ሌኦፓርዶች የማይጨበጡና ብቸኞች ሲሆኑ ፍልሚያን ከመከወን ይልቅ ተደብቀው መንቀሳቀስን ይመርጣሉ። ምንም እንኳን ሌኦፓርዶች በራሳቸው ዓለም ኃያል አዳኞች ቢሆኑም ግን በቻሉት አቅም ሁሉ ከአንበሶች ጋር በቀጥታ ላለመፋለም ይጠነቀቃሉ። የሰውነት መጠናቸው ከአንበሶች አንጻር አነስተኛ ቢሆንም ግን ንቁና ፈጣን ናቸው። ሌኦፓርዶች አደንን ለመከወንና በሕይወት ለመቀጠል በዛፎችና ጥልቅ የሆነ ዝምታ በሰፈነበት ማድባታቸው ላይ ይመረኮዛሉ። በሳቫና ውስጥ የአንበሶች መኖር በራሱ ለሌኦፓርዶች የአደጋ ምልክት ነው። አንበሶች ወደ ግዛታቸው ጥሰው በሚገቡባቸው ጊዜ ሌኦፓርዶች በማፈግፈግ ቁጥቋጦዎች ስር ይደበቃሉ፣ አሊያም ደግሞ ከፍ ያሉ ዛፎች ላይ በከፍተኛ ፍጥነት ይወጣሉ። በጅቦችም ሆነ በአንበሶች ያደኑትን እንስሳ ላለመነጠቅ ዛፍ ላይ ይዘውት ይወጣሉ። ይህም ሌኦፓርዶች በደመነፍሳዊ ሽግግር ከትውልድ ትውልድ ሲቀባበሉት የመጡት ልዩ ብቃታቸው ነው። ሕፃናት ልጆች ላሏቸው ሴት ሌኦፓርዶች አንበሶች የሚጥሉት ስጋት ከፍተኛ ነው። ለእነዚህ ሌኦፓርዶች ከአንበሶች ጋር መጋፈጥ ከምግባቸው በተጨማሪ ልጆቻቸውንም እስከ ማጣት ሊያደርሳቸው ይችላል። እናት ሌኦፓርዶች ልጆቻቸውን ጥቅጥቅ ባለ ጢሻ ውስጥ ወይም በአለታማ ዋሻዎች አካባቢ የሚደብቁበትና ሁልጊዜም ያለማቋረጥ ንቁ የሆኑበት ምክንያት ይሄ ነው። በሌኦፓርዶችና በአንበሶች መካከል ግጭቶች ብዙም ባይከሰቱም ግን አንዳቸው በጉልበት ሌላኛቸው ደግሞ በዝምታና በብቃት ላይ ተመስርተው መኖራቸው የግድ ነው። የወንዙ ሁኔታ ከላይ ሲታይ ፍጹም ሰላማዊ ቢመስልም ግን ከስሩ አንዳች የፈንጂ ያህል የተጠመደ አደጋ አለ። አዞዎች በተለያዩ የውሃ አካላቶች ውስጥ የሚገኙ ድምፅ አልባ ነፍሰ በላዎች ናቸው። ራሳቸውን ከወንዙ ጭቃ ጋር በማመሳሰል በትዕግስት ያደፍጣሉ። ያላቸው የንክሻ ኃይል ከአንበሶች በ5 እጥፍ የሚበልጥ ሲሆን አጥንትን በቅጽበት ውስጥ ዱቄት ማድረግ ይችላሉ። አንበሶች ውሃ ለመጠጣትም ሆነ ወንዝ ለማቋረጥ ሲነሱ የሌላ አዳኝ አውሬን ግዛት ጥሰው እየገቡ ነው። በዚህ ጊዜ ታዲያ አንድ የተሳሳተ እርምጃን ማድረግ አሊያም አንድ የግድ የለሽነት ቅጽበት አንድን አንበሳ በግልጽ በማይታየው ጠላቱ ተስቦ ውሃው ውስጥ በመስጠም እስከ ወዲያኛው በሞት ጥላ ስር እንዲወድቅ ሊያደርገው ይችላል። እንደዚህ አይነቶቹ ክስተቶች አልፎ አልፎ ለመጠናቀቅ ጥቂት ሰከንዶችን የሚወስዱ ሲሆን የሚያደርሱት መጥፎ ተጽዕኖ በመላው የአንበሳ መንጋ ውስጥ እንደ ገደል ማሚቱ ያስተጋባል። ይህ ሁኔታም የጫካ ንጉሥ የሆኑት አንበሶች እንኳን ሳይቀሩ አቅማቸውንና ድንበራቸውን አውቀው መቀመጥ እንዳለባቸው የሚያስታውሳቸው ነው። ለአንበሶች በዱር ኑሮ ውስጥ በሕይወት መቀጠል ማለት አደንን ማሳካት ማለት ብቻ አይደለም። ከዚህ ይልቅ የገዛ ዝርያቸው ከሆኑ ሌሎች ተቀናቃኝ አንበሶች የሚመጡባቸውን ፍልሚያዎች መቋቋምም አለባቸው።
ወንድ አንበሶች በተደጋጋሚ ግጭት ውስጥ የሚገቡት የአመራርን ቦታ በመንጋ ውስጥ ከመያዝ በሚመነጭ ደመነፍሳዊ ምኞትና ፍላጎት ነው። በእንደዚህ አይነት ፍልሚያዎች የሚያሸንፉ አንበሶች ዘራቸውን የማብዛት መብትን ሲቀዳጁ፣ በአንጻሩ ደግሞ መንጋውን የመጠበቅ ኃላፊነት ውስጥ ይገባሉ። ተሸናፊ የሚሆኑት አንበሶች ከመንጋቸው የሚባረሩ ሲሆን ለብቻቸው ለመንከራተት፣ ለመራብ፣ ለመቁሰል ወይም ከተቀናቃኞቻቸው ለሚሰነዘር አደጋ ይጋለጣሉ። አንድ አንበሳ ሁለተኛ የሚባል ዕድል የለውም። ከዚህ ይልቅ ሁለት አማራጮች አሉት፤ መጽናት ወይም መጥፋት። በአፍሪካው ሳቫና ውስጥ አንበሶች ዛሬ የተጫኑትን ዘውድ ለነገም ይዘው ለመቀጠል በተደጋጋሚ በስንክሳሮች ውስጥ ማለፋቸው የጫካው የማይሻር ሕግ ነው። ክቡራንና ክቡራት፣ በመላው ዓለም የምትገኙ ቤተሰቦቻችን ወደ አፍሪካው ሳቫና ይዘናችሁ ጎራ ብለን በበርካታ የማይተኛላቸው ጠላት ስለተከበቡት አንበሶች እንዲያስቃኘናችሁ። በሌላ የጫካ ውስጥ ታሪክ ተመልሰን እስከምንገናኝ ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፋችሁን እንድታሳዩን በአክብሮት እየጠየቅን ለዛሬ ያበቃን። ቸር ቆዩልን።